ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው የተወጡ በርካታ ክለቦችን የሚመለከቱ አሁን የመረጃዎችን እንዲሁም ስለ ዓለም ዋንጫው ምን ተባሉ የሚሉትን እንመለከታለን። ውድ ቤተሰቦች ወደ መረጃዎቹ ከማለፋችሁ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። ማንቸስተር ዩናይትድ በዌስትሃሙ አማካይ ማቲያስ ፈርናንዴስ የዝውውር ድርድር ላይ ከቶተንሃም ሆትስፐር ቀድሞ መሪነቱን ይዟል ተባለ። ይሁን እንጂ ዩናይትድ ዌስትሃም የሚፈልገውን 85 ሚሊዮን ፓውንድ አሁን ላይ ለማሟላት ዝግጁ አይደለም ሲል ፉትቦል ትራንስፈር ዘግቦታል። ሊቨርፑል ለፓሪስ ሴን ጀርመን የክፍ መሰረት ተጫዋች ብራድሊ ባርኮላ አዲስ ጥያቄ ለማቅረብ አቅዷል ተባለ። ይህ የሆነው የፈረንሳዩ ግዙፍ ክለብ ፒኤስጂ የሊቨርፑል ዋነኛ ኢላማ የነበረውን የሌብጂኩን የአንዲዮ ማንዲን ለማስፈረም ፉክክሩን መሪነቱን በመያዙን ተከትሎ ሲል ማቴዎ ሞሬቶ ዘግቦታል። ሊቨርፑል ባርኮላና የበርንማውዙን አጥቂ ራያንን በአንድ ላይ ለማስፈረም የሚያስችለውን ትልቅ ድርድር በሚስጥራዊ ውይይት እያከናወነ ይገኛል። ቀያዮቹ ዲዮማንዲን ወደ ፒኤስጂ ለመዘወር ያለውን ፍላጎት አስቀድመው ካወቁ በኋላ አሁን ላይ ከተጫዋቹ ዝውውር ወጥቷል ሲል ኢንዲካይላ ዘግቦታል። ሊል በአርሰናል በማንቸስተር ሲቲ በማንቸስተር ዩናይትድ እንዲሁም በሊቨርፑልና በፒኤስጂ የሚፈለገውን የ18 ዓመቱን አማካይ አዩብ ቡአዲን ለመሸጥ እስከ 100 ሚሊዮን ዩሮ ለማግኘት ተስፋ አድርጓል ተባለ። የፈረንሳዩ ክለብ ወጣቱ ተጫዋች ለሌላ አንድ የውድድር ዘመን በውሰት ለማቆየትም አቅዷል ሲል ፋብሪኬ ሃዊክነስ ዘግቦታል። በኒውካስል ዩናይትድ ቤት ያሉ የውስጥ አካላት በአርሰናል የሚፈለገው ብሩኖ ጉማሬሽ ውል ውስጥ ክለቡ ለቻምፒየንስ ሊግ ሳያልፍ ከቀረ የሚነቃቅ የውል ማፍረሻ ስምምነት አለው መባሉን አስተባብለዋል። ግራኒ ዣካን ወደሚመለከተው መረጃ ስናልፍ ቼልሲ ወደ ለንደን ተመልሶ ከአሰልጣኝ ዣቪ አሎንሶ ጋር ዳግም ለመገናኘት ፍላጎት ላለው የሰንደርላንዱ አማካይ ግራኒ ዣካ ሌላ አዲስ የዝውውር ጥያቄ እያዘጋጀ ነው ሲል ፋብሪዚዮ ሮማኖ ዘግቦታል። እንዲሁም ቼልሲ ለባርሴሎናው ተከላካይ ኩባርሲ 80 ሚሊዮን ዩሮ ጥያቄ አቅርቦ የነበር ቢሆንም ቢሆንም ባርሴሎና ግን 500 ሚሊዮን ዩሮ ሙሉ የውል ማፍረሻው ሳይከፈል የተጫዋቹን ዝውውር የመፈጸም ምንም አይነት እድል እንደሌላቸው ወዲያውኑ ምላሽ ሰጥቷል ሲል ኤል ናሲዮናል ዘግቦታል። ሊቨርፑሎች የኒውካስል አማካይ ሳንድሮ ቶናሊ ለማስፈረም ፍላጎት በማሳየታቸው አርሰናል፣ ማንቸስተርና ቶተንሃምን ተቀላቅሏል ሲል ጋዜጣ ዴሎ ስፖርት ዘግቦታል። ማይክል ኦሊሴ ከዓለም ዋንጫው በኋላ ከባየር ሙኒክ ባለስልጣናት ጋር ተገናኝቶ በክለቡ ስላለው ወደፊት ሚና ማረጋገጫ ለመጠየቅ አቅዷል ተብሏል። የክለቡ ኃላፊዎች ግን ተጫዋቹ ቀድሞውን በሪያል ማድሪድ ፍላጎት አስቦ ሊሆን ይችላል የሚል ስጋት አላቸው ሲል ለማድሪድ ከተማ ቅርብ የሆነው አዘግቦታል። ባየር ሙኒክ ኦሊሴን ለመሸጥ ፈቃደኛ ለመሆኑን ተከትሎ ሪያል ማድሪድ ፊቱን ወደ ፒኤስጂ ኮከብ ክቫራትስኬሊያ አዙሯል ተባለ። ነገር ግን ይህ ዝውውር ቀላል የሚሆን አይመስል። ምክንያቱም ፒኤስጂ ለዚህ ዝውውር ምትክ የቪኒስ ጁኒየርን የልውውጥ ስምምነት እንደሚጠይቅ ይጠበቃል ሲል ኤል ናሲዮናል ዘግቦታል። እንዲሁም የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኒ ተጫዋቹ በይፋ የመልቅ ጥያቄ ማቅረቡ ተከትሎ ከአርጀንቲና አጥቂ ሁሊያን አልቫሬዝ ጋር ምንም አይነት ግንኙነት መፍጠር አይፈልጉም ተባለ። ሲሞኔ ወደ ባርሴሎና ሊያደርግ የሚችለውን ዝውውር መግታት ባይችልም ተጫዋቹ በሰጡ አስተያየት በመቃየሙ ከቡድኑ ሊያገሉት እንደሚችሉና ከሁሉም ተጫዋች 100% ታማኝነትና ቁርጠኝነትን እንደሚፈልጉ በግልጽ አሳውቋል ሲል የስፔኑ ስፖርት ዘግቦታል። ቼልሲ ኤንዞ ፈርናንዴዝን የሚሸጥ ከሆነ አሰልጣኝ ዣቪ አሎንሶ በምትኩ የሎስ ብላንኮቹን አማካይ ኦሬንጅ ቹዋሜኒን ለማስፈረም ግፊት ያደርጋል ተብሏል። እንዲሁም አልሂላል ካንሴሎ በዓለም ዋንጫው እንደጠናቀቀ ለቅድመ ውድድር ዘመን እንዲቀርብ ያዘ ሲሆን በባርሴሎና የሚፈለገውን ተጫዋች የመሸጥ ወይም የማቆየት ውሳኔ የሚሰጠው የስልጠና ካምፑ ካበቃ በኋላ ብቻ እንደሆነ አስታውቋል ሲል ሐምድ ኤል ሷሊሂ ዘግቦታል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ዩናይትድ ከራሽፎርድ ወኪሎች ጋር ቀጥተኛ ግንኙነት ያደረገ ሲሆን ውይይቱም በወዳጅነት መንፈስ የተሞላ እንደነበር ተገልጿል። የ28 ተጫዋች በማይክል ካሪክ ስር ለቅድመ ውድድር ዘመን ዝግጅት ለመመለስ ፈቃደኛ ሲሆን ክለቡ ወደ ልምምድ ሊቀበለውም ተዘጋጅቷል ተብሏል። ይህም ማለት ግን ራሽፎርድ በኦልድ ትራፎርድ መቆየቱ የተረጋገጠ ነው ማለት አይደለም። ዩናይትድ አሁንም በዝውውር መስኮቱ መገባደጃ አካባቢ ተስማሚ ዋጋ አቅርቦት ከመጣለት ለመሸጥ የሚያስብ ቢሆንም አሁን ላይ ግን በሁለቱም ወገኖች መካከል ያለው ውጥረት ረገብ ብሏልም ተብሏል። ይህ መረጃ በጣም ወሳኝ ነው። ተጫዋቹ በውሰት ከተለያዩ ክለቦች ከተመለሰ በኋላ በዩናይትድ ያለው ቆይታ ሙሉ በሙሉ ወደ ማክተሙ እያመራ ነው ተብሎ በቅርቡ በሰፊው ይጠበቅ ስለነበረም ነው ተብለዋል። ማንቸስተር ዩናይትድ የቀድሞ አሰልጣኙ ሩበን አሞሪም በኤሲ ሚላን ቤት ለሚፈልጉ አማካዩ ሜሰን ማውንት የሚቀርቡለትን ማንኛውም የዝውውር ጥያቄዎች ለማዳመጥ አይፈልግም ተብለዋል። ፌሊክስ ኔሚቻን የሚመለከተውን መረጃ ስንመለከት የቦሩሲያ ዶርትመንዱ አማካይ ፌሊክስ ኔሚቻ በዚህ ክረምት ወደ ፕሪሚየር ሊጉ ሊመለስ የሚችልበት እድል ሰፊ ነው ተባለ። ቼልሲና ማንቸስተር ለዚህ የጀርመን ብሔራዊ ቡድን ተጫዋች ከፍተኛ ፍላጎት አሳይቷል ሲል ቲም ቶልክ ዘግቦታል። ቼልሲና ኒውካስትል ሁለቱም የሞናኮን የቀድሞ የአርሰናል አጥቂ ፍሎሪያን ባላጎን ለማስፈረም ትልቅ ፍላጎት አላቸው ተባለ። ይህ የአሜሪካ ብሔራዊ ቡድን አጥቂ ዋጋው እስከ 50 ሚሊዮን ዩሮ
ገደማም ተገምቷል ሲል ከአውት ኦፍ ሳይድ ዘግቦታል። ቼልሲ የዌስትሃሙን የፊት መስመር አጥቂ ጃረድ ቦና ክሬንሲዮ ሰመርቪልን በኢላማ ውስጥ አስገብቷል ሲል ዘጋርዲያን ዘግቦታል። አርሰናል የክለብ ብሩጁን የክንፍ መስመር ክሪስቶስ ዞሊስን ለማስፈረም ከመጋረጃ በስተጀርባ ሰፊ ስራዎችን እያከናወነ ሲሆን አሁን ባለው ሁኔታ ዝውውሩን ከማንኛውም ክለብ በላይ በተሳካ ሁኔታ የማጠናቀቅ እድል አለውም ተብሏል። ኖቲንጋም ፎረስት የሊቨርፑልን አማካይ ከርቲስ ጆንስን ለማስፈረም ከኢንተር ሚላን ጋር ሊፎካከር ይችላል ተባለ። የሆነው የፎረስቱ ኤሊዮት አንደርሰን የክለብ ዝውውር ታሪክ በሰበር ዋጋ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ማጠናቀቁን ተከትሎን ሲል ዴሊ ሜል ዘግቦታል። ሌላኛው የፎረስት የዝውውር ኢላማ የማንቸስተር ሲቲ አማካይ ማቴዎ ኮቫቺች ነው ተብሏል። ኒውካስትል በዚህ ክረምት ግብ ጠባቂውን ጄምስ ትራፎርድን ከማንቸስተር ሲቲ ለማስፈረም በሚደረገው ፉክክር ላይ ቀዳሚነቱን ይዟል ሲል ፉትቦል ኢንሳይደር ዘግቦታል። የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ፣ ኪሊያን ምባፔም ቪኒሲየስ ጁኒየር ባሉበት ሁኔታ ወደ ሪያል ማድሪድ የመዘዋወር ፍላጎት እንደሌለው በግልጽ አስታወቀ። ምክንያቱም ደግሞ ከእነዚህ ታላላቅ ኮከቦች ጋር የደመቀውን የኮከብነት መድረክ መጋራት ስለማይፈልግ ነው ሲል የስፔኑ ኤል ናሲዮናል ዘግቦታል። የጁቬንቱስ አጥቂ ዱሳን ቭላሆቪች ከሴሪአው ክለብ በነጻ ዝውውር ለመልቀቅ እየተዘጋጀ ባለበት ወቅት ራሱን ለሪያል ማድሪድ ያቀርባል ሲል ማቴዎ ሞሬቶ ዘግቦታል። በተጨማሪም ቭላሆቪች ቀደም ሲል በላሊጋው ሻምፒዮን ውድቅ ተደርጎ የነበረ ቢሆን አሁን ራሱን ለባርሴሎና በድጋሚ ሊያቀርብም ይችላልም ሲል ሞንዶ ዲፖርቲቮ ዘግቦታል። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪንሆ በሪያል ማድሪድ ቤት አዲስ የመሃል ተከላካይ አማካኝና አጥቂ እንዲያስፈርሙ ይፈልጋሉም ተብሏል። የኢንተር ሚላኑ አሌሳንድሮ ባርቶሊ፣ የቼልሲው ኤንዞ ፈርናንዴዝ የሞሪኖ ዋነኛ ኢላማዎች ናቸው ሲባሉ እንዲሁም አሰልጣኙ እንደ ጆሴሉ አይነት አማራጭ አጥቂ ለመፈለግ በቅድመ ወደ ዝግጅት ላይ ጎንዛሎ ጋርሲያን ለመገምገም እየጠበቀም ነው ሲል ዲፌንሳ ሴንትራል ዘግቦታል። ማርክ አንድሬ ቴር ስቴገን ወደ አያክስ ለማምራት ፈቃደኝነት የሰጠ ቢሆንም የደቹ ግዙፍ አያክስ ግን ከግብ ጠባቂው ስንብት ጋር የተያዙ ከፍተኛ የፋይናንስ ወጪዎች ስጋት ስላላቸው ባርሴሎና ወደ ባርሳ ለመቅረብ አሁንም እየሰሩ ይገኛሉ ሲል በስፔን ከተማ የሚገኘው ስፖርት አስነብቦታል። ሊቨርፑሎች በዚህ ክረምት ጥራት ያለው የክንፍ መስመር ተጫዋች ለማምጣት እየፈለጉ ሲሆን ክርስቲያን ፑሊሲችን እንዲያስፈርሙ ግፊት የተደረገባቸው ይገኛል ተባለ። የ27 ዓመቱ የአሜሪካ ብሔራዊ ቡድን ኮከብ ኤሲ ሚላን ከተቀላቀለ በኋላ በአንጻራዊነት በጣም ጥሩ አፈጻጸም እያሳየ የሚገኝ ሲሆን ለቀያዮቹም ሳቢ አማራጭ ሊሆን እንደሚችልም ተገልጿል። ፎውለር ክርስቲያን ፑሊሲችን ሊቨርፑል እንዲገባ ይፈልጋል ተብሏል። ሮቢ ፎውለር በትዊተር ገጹ ላይ እንደጻፈው ከሆነም ፑሊሲች እንደ ሳላህ አይነት ተጽዕኖ ሊፈጥር የሚችል አስደሳች ተጫዋች ነው ብሎ ሊቨርፑል ከክንፍ መስመር ጎሎችን የፈጠራ ብቃትን የሚፈልግ ሲሆን ፑሊሲች ደግሞ ከቼልሲ ጋር በነበረው ቆይታ የፕሪሚየር ሊግ ልምድ አለውም ብሏል። በለንደኑ ክለብ በነበረበት ወቅትም የዩኤፋ ሻምፒየንስ ሊግን እንዲያነሱም ረድቷል። የጣሊያኑ ክለብን ከተቀላቀለ ጀምሮ 42 ጎሎችን ያስቆጥሮ 27 ለጎል የሚሆኑ ኳሶችን በኤሲ ሚላን ማመቻቸትም ችሏል። እሱ በሊቨርፑል ቤት በፕሪሚየር ሊጉ ስኬታማ ለመሆን የሚያስችል የችሎታ ማረጋገጫ እንዳለው ጥርጥር ባይኖርም ዝውውሩ ግን ብዙዎችን ሊያስደስት ይችላልም ብሏል። ይህ አሜሪካ ተጫዋች በብቃቱ ላይ ወጥነት የማይታይበት ከመሆኑ በላይ በስራ ህይወቱ በሙሉ በተደጋጋሚ በጉዳት ሲሰቃይም ቆይቷልም ተብሏል። ለወደፊቱ ጠንካራ ቡድን ለመገንባት እያሰቡ በመሆኑም በወጣቶች ላይ ኢንቨስት ማድረጉ ተመራጭ ነው። የአንዲዮ ማንዴ ለማስፈረም ከፍተኛ ፍላጎት የነበራቸው ወይም እሱ ግን ፒኤስጂ ለመቀላቀል መርጧል። አሁን ለሊቨርፑል እንደ ብራድሊ ባርኮላ ካሉ ሌሎች ተጫዋቾች ጋር ስማቸው የተያዘ ይገኛል። በመጨረሻ ማንን እንደሚያስፈሩ የሚታይ ይሆናል። የቼልሲው የመስመር ተከላካይ ማሎ ጉስቶ ወደ ማንቸስተር ሲቲ ለመዘወር ማቀዱን ተከትሎ ከአሰልጣኝ ኤንዞ ማሬስካ ጋር ዳግም የመገናኘት እድል አግኝቷል ተባለ። የማንቸስተር ሲቲ ክረምት ስብስብ መልሶ ግንባታ የቼልሲውን የቀኝ መስመር ተከላካይ ማሎ ጉስቶ የማስፈረም ደፋር እቅድ ሊያካትት የሚችል ሲሆን ፈረንሳዊ ተከላካይም ለዚህ ፕሪሚየር ሊግ ግዙፍ ክለብ ለመቀላቀል ፈቃደኛ መሆኑም ተሰምቷል። የፈረንሳዩ ፉት መርካቶ እንደዘገበው ከሆነ ጉስቶ በዚህ ክረምት ወደ ማንቸስተር ሲቲ ሊያደርጉ ለሚችለው ዝውውር ይሁንታውን ሰጥቷልም ብሏል። የ23 ዓመት ልጆች በአሁኑ ወቅት ከፈረንሳይ ብሔራዊ ቡድን ጋር በ2026 የዓለም ዋንጫ ላይ የሚገኝ ቢሆንም ኤንዞ ማሬስካ ወደ ኢትሃድ ማምራቱን ተከትሎ የወደፊት የክለቡ ህይወቱ ዋነኛ መነጋገሪያ ሆናልም ተብሏል። ተጫዋቹ በዝውውሩ ሊሳብ ቢችልም ቼልሲ ግን እስከ 2030 ድረስ ውል ያሉን ተከላካይ ለመሸጥ ገና ዝግጁ አይደለምም ተብሏል። በርንማውዝ ለእንግሊዛዊው አሌክስ ስኮት ከአርሰናል የቀረበለትን ጥያቄ ውድቅ ያደረገ። በርንማውዝ አማካዩ አሌክስ ስኮትን ለማስፈረም ከአርሰናል የቀረበለትን ጥያቄ ውድቅ ማድረጉ ተሰማ። የደቡብ የባህር ዳርቻ ክለብ ተጫዋቹ ለሽያጭ እንደማይቀርብ አጥብቆ የገለጸ ሲሆን አዲሱን ለማቅረብም እየሰሩ ይገኛሉ። አርሰናል የአማካይ ክፍሉን ለማጠናከር በርካታ አማራጮችን እያጠናም ይገኛል። በኒውካስል ለሚገኘው ብሩኖ ጉማሬሽ ጥያቄ ማቅረቡም ይታወሳል። ነገር ግን ኒውካስሎች ያቀረቡትን ጥያቄ ውድቅ ያደረጉ ሲሆን ዴይሊ ሜል ስፖርት እንደዘገበው ከሆነ ክለቡ ሌላ ተጨማሪ ጥያቄ ለማቅረብ እያሰበም ነው ብለዋል።
አርሰናል ምናልባትም ወደ ማቲያስ ፈርናንዴዝ፣ አዩብ በዋዲና ሳንድሮ ቶናሪም በቀጣይ ጊዜያት ፊቱን ሊያዞር እንደሚችልም ከአውት ኦፍ ሳይድ ዘግቦታል። ውድ ቤተሰቦች አሁን ደግሞ ወደ ዓለም ዋንጫው የመለከቱ መረጃዎች አለፍን። ዦዋ ፌሊክስ ፖርቱጋል በዓለም ዋንጫው ክሮኤሽያ እንደምታሸንፍ ከፍተኛ እምነት እንዳለው ገለጸ። ዦዋ ፌሊክስ በዓለም ዋንጫው በመጨረሻዎቹ 32 ፖርቱጋል ከክሮኤሽያ ጋር ከምታደርገው ጨዋታ በፊት ደጋፊዎች እንዲረጋጉ የጠየቁ ሲሆን ቡድኑ አሸናፊ እንደሚሆን ከፍተኛ እምነት እንዳለውም ተናግሯል። ፖርቱጋል በምድብ ኬ የመጨረሻ ጨዋታ ከኮሎምቢያ ጋር ያለምንም ጎል 0-0 ከተለያች በኋላ በምድብ ሁለተኛ ደረጃን ይዘ በማጠናቋ በቶሮንቶ ስታዲየም ከክሮኤሽያ ጋር ትጫወታለች። ክሮኤሽያ በበኩሏ በምድብ ኤል የመጨረሻ ጨዋታን ጋናን በጠባብ ውጤት አሸንፋ ሁለተኛ ደረጃን በመያዝ አልፋለች። አሁን ለእርስ በርስ ስንመለከት የፖርቱጋል ብሔራዊ ቡድን ሴሌሳኦ ከክሮኤሽያ ጋር ካደረጋቸው 10 ጨዋታዎች መካከል የተሸነፈው በአንዱ ብቻ ነው። 7 አሸንፎ 2 ጊዜ አቻ ወጥቷል። በኤፍኤ ፉክክሮች ደግሞ እስካሁን አልተሸነፈም። 5 አሸነፈ፣ አንዳቻ ወጣ። ዦዋ ፌሊክስም ከጨዋታው በፊት እንዲህ ሲል ይናገራል። የፖርቱጋል ደጋፊዎች ሊረጋጉ ይገባል። በሁለት ጨዋታዎች አቻ ስለወጣን በራሳችን ላይ ያለን እምነት አልቀነሰም። ይህ የዓለም ዋንጫ ነው፣ ሁሉም ሰው መረጋጋት አለበት። ክሮኤሽያን እንደምናሸንፍ ሙሉ እምነት አለን ሲል ፌሊክስ ተናግሯል። የ26 ዓመቱ ዦዋ ፌሊክስ በሳውዲ ፕሮሊግ በአልናስር ክለብ በ2026 የወደ ዘመን ሻምፒዮን ሆኖ ያለ ሲሆን በሊጉም 20 ጎሎችን ያስቆጥሮ 13 አሲስት ማድረግ ችሏል። በቼልሲና በሲና የነበረው ቆይታ ተስፋ አስቆራጭ የነበረ ቢሆንም አሁን ላይ ወደ ቀድሞ ብቃቱ መመለሱ ነው ቡድኑ ለመርዳት ዝግጁ መሆኑንም ገልጿል። ይህ በስራ ህይወቴ ውስጥ በጣም አስፈላጊ ዓመት ነበር። የበለጠ የበሰልኩ እንደሆንኩ ይሰማኛል። ከምንጊዜውም በላይ በራሴ ተማምኜ የመጣሁት ሲል ተናግሯል። ስለ ክርስቲያኖ የተሰጠ ማስተያየት ፌሊክስ በሳውዲ አልናስር በ6 የዓለም ዋንጫዎች ላይ ጎል ያስቆጠረ የመጀመሪያ ተጫዋች ከሆነው ከክርስቲያኖ ጋር ሙሉ የውድድር ዘመን አብሮ ማሳልፏል። ሮናልዶ 9ኛው የዓለም ዋንጫ የጥንካሬ ማጣሪያ ጨዋታ ለማድረግ የተዘጋጀ ሲሆን ባለፉት 8 የማጣሪያ ጨዋታዎች ግን ጎል አላስቆጠረም ነበር። 29 ሙከራዎችን አድርጎ አልተሳኩለትም ነበር። የ40 ዓመቱ ሮናልዶ በደጋፊዎች ዘንድ ትችት እየቀረበት ቢሆንም ፌሊክስ ግን አብሮነታቸውን እንዲህ ሲል ተከላክሏል። 1 ዓመት ሙሉ አብሮ የመጫወት ትልቅ ጊዜ ነው። የቡድን አጋርህን በደንብ እንድታውቅ ያደርጋል። እኔ እና እሱ ጥሩ ጥምረት ፈጥረናል። እሱ በየትኛውም ቦታ ቢጫወት ለቡድኑ ትልቅ ሀብት ነው። ይህንንም በዚህ ዓለም ዋንጫ 2 ጎል አያስቆጥሮ ማሳየት ችሏል ሲል ጆዋ ፌሊክስ ለክርስቲያኖ ሮናልዶም ተከላክሎለታል። ዠርቪኒሆ አይቮሪኮስ መጠንቀቅ ያለባት ከራሷ እንጂ ከሃላንድ አይደለም ሲል አስጠናቀቀ። የቀድሞ አርሰናል አይቮሪኮስ ብሔራዊ ቡድን አጥቂ ዠርቪኖ እንደተናገረው አይቮሪኮስ ከኖርዌይ ጋር ለምታደርገው የምሽቱ ጨዋታ ትልቁ ስጋት ኤርሊንግ ሃላንድ ሲሆን እራሱ ቡድኑ ነው ብለዋል። አይቮሪኮስ ከጀርመን መከተል በምድቡ ሁለተኛ ደረጃን በመያዝ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ጥንካሬ የመጨረሻዎቹ 32 ውስጥ ማለፍ ችላለች። በዚህም በምድብ ጨዋታዎች በሁለት ጨዋታዎች 4 ጎሎችን ማግባት የቻለው ያለማጡ ኤርሊንግ ሃላንድን የምትገጥም ይሆናል። ነገር ግን ዠርቪኖ ቡድኑ ስለ ኖርዌይ አስፈሪ አጥቂ ከመጨነቅ ትኩረቱን በራሱ ላይ ማድረግ እንዳለበት ያምናል። ዠርቪኖ ለቴስት ፐርፎርም እንዲህ ሲል ይናገራል። የውድድሩ ደረጃ እየጨመረ የመጣ ይመስለኛል። የጥንካሬ ማጣሪያ ጨዋታ ነው። ለእኛ ያለን ትልቅ ብልጫ ወደ ጨዋታ የምንገባው እንደ ቅድመ ግምት አሸናፊ ባለመሆናችን ነው። ይህም ታናናሽ ወንድሞች ተጫዋቹን ያለምንም ጫና ዘና ብለው እንዲጫወቱ ይረዳቸዋል ብሏል። የምላቸው ነገር ቢሆን በጨዋታው እንዲደሰቱበት ነው። ምክንያቱም በዚህ ደረጃ ላይ በመድረሳቸው ቀድሞውኑ ጥሩ ስራ ሰርቷል። ማለፍ ተጨማሪ ስጦታ ነው። በውድድሩ በጣም ርቆ እንዲጓዙ ተስፋ አድርጋለን። ነገር ግን በራሳቸው ላይ ብዙ ጫና መፍጠር የለባቸውም። ጫናው ያለው ኖርዌይ ላይ ይመስለኛል ሲል ይናገራል። አይቮሪኮስ በሃላንድ ላይ ብቻ ያነጣጠርም ልዩ እቁል ሊኖራት ይገባል ተብሎ ለተጠየቀው ዠርቪኖ እንዲህ ሲል ይመልሳል። የለባትም ብዬ ነው ማስበው። እሱ በጣም ጎበዝ፣ እንቅስቃሴ ፈጣንና ጎል የማግባት ብቃቱ ከፍተኛ በመሆኑ ብቻ ንቁ መሆን አለባቸው። ነገር ግን ከሃላንድ ውጭ ዝቅ ተደርገው የሚታዩ ግን በጣም አደገኛ የሆኑ ጥራት ያላቸው ተጫዋቾች በኖርዌይ ውስጥ አሉ። ይሁን እንጂ የአይቮሪ ኮስት እውነተኛ ተቀናቃኝ አይቮሪ ኮስት ራሷ ነችም ብሏል። ዠርቪኖ አክሎም በአጥቂ መስመር ላይ እንደ ዩአን ቦኒ፣ የአንዲዮ ማንዴ፣ አማድ ዲያሎ እና ኒኮላስ ፔፔ ያሉ የኖርዌይ ተከላካዮችን ሊያስጨንቁ የሚችሉ ተሰጥኦ ያላቸው ተጫዋቾች ቡድኑ እንዳሉትም ጠቅሷል። ስለዚህ ቡድኑ የራሱን እግር ኳስ ከተጫወተና እድሎችን ከጠቀመ ኖርዌይ የአይቮሪ ኮስትን ደረጃ እንደምትፈራም ገልጿል። ውድ ቤተሰቦች ለዛሬ በር ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።